You don't need a bigger vocabulary to be a better communicator. You just need better tools. In today's video, I'm sharing 21 phrases that exact ones used by experts to handle any social English situation without ever feeling awkward again. ቃላቶች ከባባድ የሚባሉ ቃላቶች ማወቅ አይደለም እንግሊዘኛን ፍሉወንት እንድትሆኑ ወይም አቀላጥፋችሁ እንድትናገሩ የሚጠቅሟችሁ። ኦፍ ኮርስ ይጠቅማሉ፣ ግን ፍሉወንት ለመሆን ማወቅ ያለባችሁ አንዳንድ መሳሪያዎች ማወቅ አለባችሁ፣ ወይም ደግሞ ሐረጎች ማወቅ አለባችሁ። እነዛን ሐረጎች የት ላይ መጠቀም እንዳለባችሁ፣ መች መጠቀም እንዳለባችሁ፣ ከምን ጋር መጠቀም እንዳለባችሁ ካላወቃችሁ ኮኔክት አያረግም። ሐሳቦቻችሁን በትክክል ማድረስ አትችሉ። ቃላቶቹን ብቻ ተንጠልጥሎ መቆም ስለማይችሉ ማለት ነው። ሐረጎች ግን ያስፈልጋሉ። ለምን? ሐረጎች ከተባሉ በኋላ ነው ቃላቶች አንድ ላይ ሲዋሃዱ ሙሉ ሐሳቡን የሚያደርሱት ማለት ነው። ስለዚህ በዛሬ ቪዲዮ 21 የሚባሉ በተለያየ ሁኔታዎች ውስጥ የሚጠቅሟችሁ የእንግሊዘኛ ሐረጎች የምነግራችሁ ይሆናል ማለት ነው። ኦኬ አር ዩ ሬዲ? ሌትስ ጎ። ሰላም፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ቢፎር ዊ ስታርት፣ ከመጀመራችን በፊት የቴሌግራም ቻናላችን እንድትቀላቀሉ በትህትና ጠይቃችኋለሁ። ለምን? ቃላት፣ ሐረጎች፣ ኤክስፕሬሽንስ፣ ኢዲየምስ፣ ቲፕስ ዩ ኔም ኢት ብዙ ነገሮች እዛ ውስጥ መማር ትችላላችሁ። ስለዚህ ስለሚጠቅማችሁ አሁን ጆይን ማድረግ ትችላላችሁ። በኮሜንት ላይ መጀመሪያ ታገኙታላችሁ፣ አሊያም አንዴ ፖዝ አድርጉትና ቪዲዮን you can just scan this QR code ከዛም በኋላ ቀጥታ ወደዛ ይመራችኋል ማለት ነው። alright ኦኬ እዛ እንገናኛለን። ኦኬ ሐረጎቹ በሶስት ግሩፖች ከፍያቸዋለሁ። የመጀመሪያው ግሩፕ ሞር ኦፍ ከአክቲቭ ሊስኒንግ ጋር የሚሄዱ ነገሮች ናቸው። ከአክቲቭ ወት ሊስኒንግ ወይም ደግሞ አትኩሮ የማዳመጥ እንትን ላይ የሚቀመጡ ሐረጎች ናቸው። ምን ማለት ነው? እስኪ ምሳሌዎች ስንመለከታቸው እያንዳንዱ ሐረግ የት ላይ ብትጠቀሙት የተሻለ ይሆናል ብዬ ስለምገልጽላችሁ በደንብ አትኩራችሁ ባይዶ ወረቀት እና እስክሪብቶ ካላችሁ መያዝ አለባችሁ። ምክንያቱም ይረሳል። እንዳትረሱት መጻፍ አለባችሁ። ስትጽፉ አይምሯችሁን የመያዝ ዕድሉ ሰፋ ስለሚል ማለት ነው። የመጀመሪያው ሐረግ በዚህ ግሩፕ ላይ ማለት ነው፣ በአጠቃላይ 7 ናቸው በዚህ ግሩፕ ላይ ማለት ነው። የመጀመሪያው አንድን ሐሳብ ወይም አንድን ቶፒክ ኤክስፓንድ እንዲደረግ አሊያም ደግሞ ሰፋ እንዲል እድሉን እንድትሰጡ ወይም እንደፈለጋችሁ መግለጽ ስትፈልጉ ይህን ሐረግ መጀመሪያ ብትጀምሩት በዚህ ሐረግ ነው። በደንብ ከኔ ጋር በሉ። tell me more about that። እስኪ ከኔ ጋር tell me more about that። tell me more about that። ስለዚህ ያም ያዳምጣችሁን ሰው ስለዛ ጉዳይ እስኪ የበለጠ አብራራልኝ፣ የበለጠ ንገረኝ ያላችሁ፣ ስለዚህ ጉዳይ የበለጠ ንገረኝ ብላችሁ ከዛን ያሱን ደግሞ የበለጠ ኤክስፓንድ አድርጎ እናንተ እንድትረዱት ይገልጽላችኋል። ይሄ መጀመሪያው ሐረግ ነው። ሌላኛው የሰዎችን ኤክስፒሪየንስ፣ የተሰማቸውን ኤክስፒሪየንስ ወይም ያለፉበትን ኤክስፒሪየንስ፣ የላይፍ ኤክስፒሪየንስ ማለት ነው። የበለጠ ያን ሰው እንዲያብራራ መጠየቅ ስትፈልጉ ወይም ደግሞ መንገድ እንድትከፍቱ ከፈለጋችሁ ይህንን ሐረግ መጠቀም ትችላላችሁ። Actually it's a question but we can call it a phrase. So what was that like? What was that like? ለምሳሌ አንድ ሰው the first time or yesterday was the first time for me swimming. like ትናንት የመጀመሪያ ጊዜ ስዊም አረኩ ወይም ደግሞ ዋኘሁኝ የሚለው። ከዛ በኋላ ያን ኤክስፒሪየንስ እንዴት እንደነበረ መጠየቅ ስትፈልጉ what was that like ብላችሁ ነው የምትጀምሩት። ስለዚህ ያን ሰው ምን ያደርጋል ማለት ነው? ኤክስፓንድ ያደርጋል። ስለዚህ በደንብ ማዳመጣችሁንም እንትን ያደርጋችሁ ማለት ነው። እስኪ በደንብ ደግሞ ላዳመጥ ፈልጋለሁ። ያን ሰው ትኩረት ሰጣችሁ ያወራችሁ እንደሆነ you just telling them to tell you more about their experiences. Okay, the third one ምንድነው? ሶስተኛው ከእውነታ ወጥቶ ወደ ስሜት እንዲሄድ የሚመሩ ደግሞ ወይም የሚመራ አንድ ሐረግ ልንገራችሁ። how did you feel about it? how did you feel about it? አንድ ሰው እንደዚህ ሲጠይቁት ያጋጠመውን ነገር የሰማውን ነገር እንዲያወራ እየጠየቃችሁ ነው። how did you feel about it? ያጋጠመውን ነገር ከፋክቱ ይልቅ ወይም ደግሞ ከእውነታው ይልቅ እስኪ የተሰማውን ስሜት ደግሞ እንዲገልጽላችሁ እየጠየቃችሁ። okay, so this is one way. የሚያናግራችሁ ሰው የሚያወራው ነገር ትክክል እንደሆነ ወይም ደግሞ ከዛ ሐሳብ ጋር እንደምትስማሙ መግለጽ ስትፈልጉ ይህንን ሐረግ መጠቀም ትችላላችሁ። that makes so much sense። እስኪ ከኔ ጋር ድጋሚ that makes so much sense። ስለዚህ በደንብ አንተ ሴንስ ይሰጣል ያላችሁ ማለት ነው። በደንብ
ሴንስ ይሰጣል እያላቸው። ስለዚህ የሚያወራውን ነገር ከእሱ ጋር ቫሊዴት ወይም ሀሳቡ ቫሊዴት እያደረጋችሁበት እንደሆነ፣ ሀሳቡን እየተስማማችሁበት እንደሆነ፣ እንዳመናችሁበት እንደሆነ፣ ጥሩ ሀሳብ እንደሆነ እየገለጻችሁ ነው በሌላ መልኩ ማለት ነው። you got the point? ይሄ ስንተኛው ነው? አራተኛው ነው። ሌላው ጠረቅ ያለ ነገር እንዲናገሩ ከፈለጋችሁ፣ ጠረቅ ያለ ሀሳብ እንዲያወሩ ከፈለጋችሁ I'm curious about ትሉና ምን ጥልቅ ማለት በምን ላይ እንዲወራ I'm curious about your life experience. I'm curious about your life. I'm curious about your success ሊሆን ይችላል። ለዛ ሰው የበለጠ እንዲህ በጣም አጓጓኝ እስኪ የበለጠ ማወቅ ፈልጋለሁ ካንተ ይሄ ስለዚህ ጉዳይ ያላችሁ ነው። I'm curious about ከዛን ጉዳዩን ስታስቀምጡ ያን ሰው እንዲያብራራ ወይም ደግሞ ዲቴል ውስጥ እንዲገባ እየፈቀራችሁለት ነው ማለት ነው። ይጋር this is work አምስተኛው። ሌላው ልክ ከእናንተ አድምጣችሁ ከጨረሳችሁ በኋላ ያዳመጣችሁት ነገር በደንብ እንዳዳመጣችሁ ወይም ደግሞ የተረዳችሁት ነገር ሰመራይዝ ልታረጉ ነው ለዛ ሰው ልታረጉለት ነው። እኔ እንደተረዳሁት ከሆነ እንዲህ ተብሎ ነው እያላችሁ ነው ማለት ነው። ሰው ምን እያላችሁ ማለት አይ ምንድነው what I'm hearing is ትላላችሁ። what I'm hearing is የሰማሁትን ወይም ደግሞ የተረዳሁትን እያላችሁ ነው ማለት ነው። what I'm hearing is ተረዳሁትን ከዛ በኋላ ምን እንደተረዳችሁ ትገልጻላችሁ። what I'm hearing is swimming is something you would like። ስለዚህ እንደዚህ በዚህ መልኩ ስትገልጹለት ያን ሰው ምን እየተረዳ ነው ማለት ነው። እናንተ በደንብ አድምጣችሁ የተረዳችሁትን ነገር ደግሞ ሰመራይዝ አድርጋችሁ ስትናገሩ okay this person is really attentive, like he's listening to me, he's listening to what I'm saying ይረዳሉ ማለት ነው። so this is what ስድስተኛው ነው። በመሃል ደግሞ ንግግር ላይ ሰው የተናገረ ከሆነ የተረዳችሁትን ነገር ከዛን ያን ሰው እንዲረዳ ማለት እናንተ የተረዳችሁት ይሄንን ነው ወይ አይደለ ትክክል አይደለ ብላችሁ እንድታወሩ ስትሉ በመሃል ላይ ማለት ነው አይደል ትክክል አይደለም ትክክል ነኝ አይደለም ብላችሁ እንድታወሩ ስትፈልጉ is that right ትላላችሁ። እስኪ ድጋሚ is that right ስለዚህ ትክክል ነው ያልኩት ወይም ትክክል ነው የተባለው ወይም ትክክል ነው የተነሳው ሐሳብ ብላችሁ is that right ብላችሁ መግለጽ ትችላላችሁ። ይሄ ሰባተኛው ሐረግ ነው ማለት ነው። ኦኬ ይሄ ግሩፕ ጨርሰናል። ወደ ሁለተኛው ግሩፕ እንሄድ። ሁለተኛው ግሩፕ ደግሞ ምን ይባላል መሰላችሁ? you are steering the conversation። steering ማለት ምንድነው? መምራት ማለት ነው። በተለይ መሪ ይዛችሁ ስትነዱ you steering the conversation ንግግሩ እናንተ ስትመሩት ማለት ነው። የምትፈልጉት አቅጣጫ መምራት ስትፈልጉ የምትጠቀሙባቸው ሐረጎች ናቸው። በንግግር መሃል ንግግሩ እናንተ የምትፈልጉት መንገድ እንዲሄድ ማለት ነው። okay the first one is በተለይ የሚያቋርጡ ሰዎች አሉ አይደል? ስታወሩ ፖላይት በሆነ መልኩ ግን መጥፎ ቃል ሳታወሩ ያን ሰው እንዳያቋርጣችሁ ወይም ደግሞ ማቋረጡን እንዲያቆም መጠቀም የምትፈልጉት ነገር ካለ በዚህ ሐረግ መጠቀም ትችላላችሁ። I was just going to finish my thought። እስኪ ድጋሚ I was just going to finish my thought። good job ከኔ ጋር በደንብ እያዳመጣችሁና እየተገበራችሁ መሆን አለበት። አለዛ ይረሳል እየተገበራችሁ። እሺ ከኔ ጋር second one በተለይ ወደ ሌላ ሰው ሐሳቡ ሌላ ሰው እንዲተላለፍ ወይም ሌላ ሰው ሐሳብ እንዲሰጥ ይሄ በተለይ በሚቲንግ ላይ ከሆናችሁ ስብሰባ ላይ ከሆናችሁ በደንብ የሚጠቅማችሁ ሐረግ ነው። so we can use this one here. we can say I'd love to hear what ከዛ በኋላ የሰውየውን ስም ታስቀማላችሁ። I would love to hear what የሰውየውን ስም ለምሳሌ እኔም ብሆን I would love to hear what Nabil was saying ብሎ ከዛ በኋላ ያን ሰው እንዲያወራ እድል ይሰጣችሁ ነው። ስለዚህ ስቲር ያደርጋችሁ አሁን የመራችሁ ንግግሩ የመራችሁ I'd love to hear what Nabil was saying ስትሉ አሁን ነቢል ቦታ ላይ እንደፈለጋችሁ ሌላ ሰው ካለ በዙሪያችሁ እንዲያወራ የፈለጋችሁ ሰው ካለ I'd love to hear what Sarah, I'd love to hear what Abel, I'd love to hear what ምናምን was saying ብላችሁ ትቀጥላላችሁ ማለት ነው። you got the point? ስለዚህ ነቢል ምን ማለት እንዳለ ወይ ነቢል ምን አይነት ሐሳብ እንዳለው በዚህ ጉዳይ ላይ መስማት እፈልጋለሁ፣ እገሪት ምን አይነት ሐሳብ እንዳላት በዚህ ጉዳይ ላይ መስማት እፈልጋለሁ ብላችሁ እየጠየቃችሁ ነው ማለት ነው። ስለዚህ እናንተ ንግግሩን እየመራችሁ ነው ያላችሁ። ሌላው በንግግር መሃል ላይ ያወራችሁ ወደ ነበራችሁበት ነጥብ ለመመለስ ስትፈልጉ anyway back to ብላችሁ ትቀጥላላችሁ። መሃል አቋርጣችሁ ከዛን ሐሳቡን ከጨረሳችሁ በኋላ ልክ ወደ ነበራችሁበት ያቆማችሁበት ቦታ ላይ ለመመለስ ስትፈልጉ anyway back to our point, anyway back to where we standing at
ብላችሁ ማለት ትችላላችሁ። ይህን ሐረግ ማለት ነው። anyway ትሉና back to our discussion anyway back to ብላችሁ ትቀጥላላችሁ። ለምን ይሄ ኢንተራፕት የምታደርጉበትና ከቶፒኩ ሲወጣ አንድ ሰው ወይም ደግሞ ከሐሳቡ ከዋና ነጥቡ ሲወጣባችሁ anyway back to our point so what are we going to do about this situation ብላችሁ ስትጠይቁ ከነገሩ አትውጣ፣ እስኪ እንመለስ፣ ወደ ነበርንበት እንመለስ ያሳቡ እያላችሁ ማለት ነው። anyway ለማንኛውም እስኪ እንመለስ ወደ ነበርንበት እያላችሁ ነው ማለት ነው። you got it so this is what number 10 okay 11ኛው ሐረግ ላይ ስንመጣ አንዱ ሐሳብ ከሌላኛው ሐሳብ ጋር የሚገናኝ ከሆነ ያን ሐሳብ ከሌላው ሐሳብ ጋር እንዲገናኝ ስትፈልጉ ይህን ሐረግ መጠቀም ትችላላችሁ። on that note let's add this ምናምን ብላችሁ ልትቀጥሉ ትችላላችሁ። on that note በዚሁ ሐሳብ ላይ ሳለን ብላችሁ ያን ሐሳብ አድ ማድረግ የፈለጋችሁትን ነገር በዚሁ ሐሳብ ላይ ማካተት ስትፈልጉ ሁለተኛው ሐሳብ ማካተት ትችላላችሁ። on that note ብላችሁ ማለት ነው። ኦኬ እስኪ ከኔ ጋር on that note great job። እሺ አንዳንድ ጊዜ ደግሞ በንግግር መሃል ላይ ከባድ የሚባሉ ሐሳቦች ወይም ደግሞ ከባድ መፍትሄ በአንድ የማይገኝላቸው ነጥቦች ሊነሱ ይችላል። እነዛን ነጥቦች ጊዜን ለመፍታት ወይም ጊዜ ስለሚፈጁ እስኪ በኋላ እንመለስባችኋለን፣ አሁን ሌላ ቦታ ላይ እንሂድ ብላችሁ ወይም ደግሞ እስኪ በኋላ እንመለስበታለን ማለት ስትፈልጉ ይህን ሐረግ መጠቀም ትችላላችሁ። let's circle back to this later ድጋሚ ቀስ ብዬ ልበለው let's circle back to this later በኋላ እንመለስበት፣ ይህን ጉዳይ በኋላ እንመለስበት እያላችሁ ነው። አሁንም ምን እያደረጋችሁ እየበራችሁ ነው ንግግሩ ማለት ነው። ኦኬ ሌላው hold on a second ስትሉ ይህም ቀላል ስለሆነ ነው ቀጥታ የነገርኳቸው። hold on a second ማለት አንድ የተሰማ ሐሳብ አለ፣ የተነገረ ሐሳብ አለ። ያን ነገር ቆይ ምን ነበረ እስኪ አንዴ ያዙት እዚህ ጋር አንዴ ቆይ ተረጋጉ ብላችሁ ያን ሐሳብ ማብራሪያ እንዲሰጥበት ወይም ደግሞ የበለጠ እንዲብራራ እንድታወሩ ነው ማለት ነው። hold on a second አንዴ ያላችሁ። ኦኬ ሌላው ቀደም ብለን ያየነው አንዱ ሐሳብ ሌላ ሰውን ደግሞ ጠልቆ በዚህ ጉዳይ ላይ እንዲያወራ ስትፈልጉ we haven't heard from እገሌ ስሙ ታስቀምጡና in a while we haven't heard from Sarah in a while we haven't heard from Nabil in a while ስለዚህ ከነቢል ወይም ከእገሊት ከሰማን በጣም ቆይተናልና እስኪ እነሱን ሐሳብ ደግሞ እንስማ አይነት ነገር ነው። ስለዚህ ሌላ ሰው እንዲገባ በንግግሩ ላይ እንዲገባ ይሄ አንዱ ቴክኒክ ነው ማለት ነው። ይሄው ሁለተኛው ግሩፕ ጨርሰናል። ሶስተኛው ግሩፕ ምንድነው የሚባለው መሰላችሁ? it's just about sometimes you want to add humor, you want to build status እንደዛ ነገሮችን ወይም ደግሞ you want to end a conversation on a high tone okay በጣም የሆነ ረዘም ያለ ኮንቨርሴሽን ለመጨረስ ወይም ለማብቃት ከኮንቨርሴሽን ንግግሩ እንዲቆም እንዳይቀጥል ማድረግ ስትፈልጉና አንዳንድ ሂውመርስ ወይም ደግሞ ሂውመርስ ለመጨመር የምንጠቀማቸው ሐረጎች ናቸው። እስኪ እንመልከት። የመጀመሪያ I have a feeling that እስኪ ከኔ ጋር I have a feeling that እዚህ ጋር prediction እንዳላችሁ ወይም ደግሞ guts የሚባለው የሆነ ነገር እንደሚሰማችሁ የሆነ ስሜት ይሰማኝ የሆነ ነገር እንደሚፈጠር የሆነ ነገር ውስጤ ይነግረኛል ያላችሁ ውስጤ የሆነ ነገር so I have a feeling that this is going to happen. I have a feeling that they're not going to come. I have a feeling that you're not going to come. ምንም ሊሆን ይችላል ሐሳቡ ግን የሆነ ስሜት ይሰማኛል ይሄ ነገር እንደማይሆን ወይም ደግሞ ይሄ ነገር እንደሚሆን ብላችሁ ይገለጻችሁ። so I have a feeling that ብላችሁ ከዳት በኋላ ምን እንደገመታችሁ መጨመር ትችላላችሁ ማለት ነው። ኦኬ ሌላው አንድን ሰው ጥፋተኛ ሲሆን እናንተም ጥፋት እንዳለባችሁ ለዛ ሰው ድጋፍ ለማድረግ ስትፈልጉ ይሄንን ሐረግ መጠቀም ትችላላችሁ። I'm guilty of that too. I'm totally guilty of that too. ወይም I'm guilty of that too. እኔም ጥፋተኛ ነኝ እኔም ጥፋት አለብኝ ያላችሁ ነው ማለት ነው። ያን ሰው ያወራ ያለ I'm guilty of that too እንደዚህ መግለጽ ትችላላችሁ ማለት ነው። ሌላው አንድ ዲስአፖይንትመንት ወይም ደግሞ ያሳዘናችሁን ነገር ሼር ለማድረግ ስትፈልጉ በዚህ ሐረግ መጠቀም ትችላላችሁ። It's just a casual way, okay? It's not a formal way, it's just a casual way. You can say it's not all it's cracked up to be. It's not all it's cracked up to be. It's just ምንድነው expression by the way. በዘም ያለ ስለሆነ it's not all it's cracked up to be. በቃ ሁሉም ነገር ያው ዲስአፖይንት ስታደርጉ ያው ነገሩ እንደዚህ ነው። በቃ ነገሩ ሁልጊዜ
ደስታ የለም፣ ሁልጊዜ አይነት ነገር የለም፣ ሁልጊዜ ስሜት እንደፈለግነው አይሆንም ነገሮቹ እያላችሁ ነው ማለት ነው። this is 17ኛው ነው። 18ኛው አንድ ነገር ላይ ጎበዝ እንዳልሆናችሁ መግለጽ ስትፈልጉ I'm not good at ትሉና ከዛ በኋላ ምን እንደሆነ ያን ጉዳይ ማስቀመጥ ነው። I'm not good at dealing with people ከሰዎች ጋራ መግባባት ወይም ደግሞ ከሰዎች ጋራ የመኖር ነገር ጎበዝ አይደለሁም እያላችሁ ነው። I'm not good at ብላችሁ ስትገልጹ የሆነ ነገር ላይ ጎበዝ አይደለሁም እያላችሁ ነው። ከዛን ከአት በኋላ ነው ጎበዝ ያልሆናችሁበት ነገር ላይ ታስቀምጣላችሁ ምን እንደሆነ ያው እናንተ ስለምታውቁት ማለት ነው። ስለዚህ I'm not good at dealing with people, I'm not good at cooking, I'm not good at working out ምንም ሊሆን ይችላል። ኦኬ this is 18ኛው። ከዛን መጨረሻ እንደዚህ ሶስት ምነግራችሁ ማለት ነው አንድ ነገር አንድ ኮንቨርሴሽን ወይም አንድ ንግግር ለማብቂያ ለመዝጋት ስትፈልጉ ወይም ያ ሰው እንዲረዳችሁ በቃ እናንተ ንግግሩን ዘጉ ነው ብሎ እንዲረዳ በእነዚህ አረጎች መጠቀም ትችላላችሁ። ልክ እንደዚህ ካላችሁ ያ ሰው ምን ይረዳል ማለት ነው። አይ እናንተ ከዚህ በኋላ ማውራት ንግግሩን መቀጠል እንዳልፈለጋችሁ ይረዳል ማለት ነው። The first one is this was so great. This was so great. This was so great. እስኪ ድጋሚ this was so great። ስለዚህ ይሄ ነገር ጥሩ ነበር ንግግራችን ወይም የነበረውን ቆይታ ጥሩ ነበረ ያላችሁ which means እንደዚህ ካላችሁ ያ ሰው በተለምዶ የሚረዳ ምንድነው በቃ ንግግሩን ሊዘጉ ነው ቻው ቻው ሊሉ ነው ማለት ነው። This is one. The second one, I can't wait for the next one. I can't wait for the next one. እዚህ ጋር ቻው ካላችሁ በኋላ እስከምንገናኝ በመቀጠል ጊዜ እስክንገናኝ ድረስ ችኮላዬ አትገምተው፣ ምኞቴ አትገምተው፣ ፍላጎቴ አትገምተው። ኦኬ I can't wait for the next one ስትሉ ማለት ለዛ ሰው በጣም ደግማችሁ እንድትገናኙ ፍላጎት እንዳላችሁ ይገለጻችሁ ነው ማለት ነው። ኦኬ ይሄ 20ኛው ነው። የመጨረሻው catch you later ትላላችሁ። catch you later, catch you later, catch you later። እስኪ ከኔ ጋር catch you later እንግዲህ በሌላ ጊዜ እንገናኝ እንደማለት ነው። ኦኬ ሌላ ጊዜ እንገናኝ catch you later። Okay, so we have what 21 phrases. Do you remember them? ታስታውሳላችሁ? የጻፈው ሰው አይረሳቸውም፣ ያልጻፈው ነው የሚረሳው። ስለዚህ የእናንተን የቤት ስራ ማለት ነው እስኪ ከአሁን ካያናቸው 21 ሐረጎች የተመቿችሁ ከእያንዳንዱ ግሩፕ አንድ መርጣችሁ አውጡልኝ። ይጠቅሙኛል ነገ ጠቀማቸዋለሁ ብላችሁ የምታስቧቸው 3 ሐረጎች ከመጀመሪያው ግሩፕ ከሁለተኛው ግሩፕ እና ከሶስተኛው ግሩፕ በኮሜንት ላይ ጻፉልኝ። በኮሜንት ላይ ጽፉልኝ። ባይ ዘ ወይ እኔ የምፈልገው የእናንተን ፓርቲሲፔሽን ማየት ስለምፈልግ ነው። ምክንያቱም እንደዚህ ስታደርጉ እየተለማመዳችሁ ነው። አታስተውሉትም፣ ግን እየተማራችሁ ነው። አይምራችሁም እየተለማመደው ስለሆነ ከዚህ በኋላ የሚረሳ ነገር አይሆንም። ለራሳችሁ ጥቅም ብዬ ነው ፕራክቲስ አድርጉ የሚላችሁ ማለት ነው። ኦኬ so this is all for today። በሚቀጥሉ ደግሞ እንግዲህ like I told you I'm going to bring something new for you because this is what we do. We want you to be better. We want you to be fluent in English. So we do our best to make it happen. Okay? Anyway, ለሚቀጥለው እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።